እናትህ እንዲህ ትሁን ብሎ የሚሳደብ ሰው ያጋጥማቸዋል። ይሄ ቃል እናንተ ጆሮ ገብቶ ያረክሳቸዋል። እኛ ጆሮ ገብቶ ያረክሰናል። ትውልዱን ያረክሰዋል። አየሩን ይበክለዋል። ለምን? እናት ተሰድባለች፣ እናት ተዋርዳለች። ሴት ተሰድባለች፣ ሴት ተዋርዳለች። ሴት የማህበረሰብ መሰረት ናት። እናት የማህበረሰብ መሰረት ናት። ይሄ ትውልድ ምን እያደረገ ነው? የማህበረሰብ መሰረትን በመጥረቢያ በድጅ ነው እያፈረሰ ነው። ስለዚህ በጣም ማወቅ መረዳት የሚገባን ነገር አለ። በጣም ማወቅ መረዳት የሚገባን ነገር አለ። እነዚህ ወንድማማችነት የሚባለው አንድነት የሚባለው ህብረት የሚባለው መንፈሳዊ አንድነት የሚባለው እሱ እየፈረሰ ነው። መተማመን የለም እርስ በርስ። አንድ ሰው ከፍቶ ቢያመጣላችሁ የሆነ ቦታ ሃይላንድ ዝም ብላችሁ ላጠጡ ትችላላችሁ። ምን አርጎበት ይሆን ብላችሁ ልታስቡ ትችላላችሁ። በቅጽበት የሚሞቱ ሰዎች ሁሉ እያጠራጠሩ ነው። አሁን በምን ምክንያት ነው የሞተው? ገሌ የት ነው የሞተው? መጀመሪያ ምን አርጎ ነበር? ከዛ ምን በልቶ ነበር? ምን ጠጥቶ ነበር? ማለት እነዚህ ሁሉ ከምን የመጡ እንደሆነ ታውቃላችሁ? ማህበረሰባዊ ትምምናችን ጎሏል። የወንድማማችነት ፍቅር ጎሏል። መሰረታዊ ጉዳይ ነው።